እጅግ በጣም የሚገርምና የሚያሳዝን ቪዲዮ አየውና በሶሻል ሚዲያ ላይ ስለገረመኝ መግረም ብቻ ሳይሆን ስላዘንኩኝ እስቲ ለናንተም ላቅርብዬ ነው የመጣሁት ቪዲዮን በስክሪን ላይ አሳያችኋለሁ ቪዲዮን አይታችሁ ሁላችሁም የራሳችሁን ሐሳብ ኮሜንት ሰጣላችሁ ሰላም ጤና ያስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ እንግዲህ ለረጅም ጊዜ ያው ከዩቲዩብ ላይ ጠፍቻለሁ ስራ በመብዛትና በአንዳንድ ነገሮች እንትን ይያልኩኝ ነው አንዳንድ ጊዜ ደሞ የሆኑ የሚገርሙ ቪዲዮዎችን ካየው ማምጣቴ ግድ ይላል ከተቻለ ደሞ ዩቲዩብ ላይ ቀጥዬ ለመስራት እሞክራለሁ እንግዲህ ቪዲዮን እዚህ ስክሪን ላይ እንደምታዩት አንድ ወጣት መንበለው የሆነ ሰው ከአሜሪካ ወደ ኢትዮጵያ ይመጣና ሶማሌ ልጅ ናት ሊያገባት ይስማሙና ያገባታል አብረው ለተወሰኑ ጊዜ ከቆዩ በኋላ እሱ ተመልሶ ወደ አሜሪካ ይመለሳል ስቴት ውስጥ ስለሚኖር ማለት ነው እና ልጅቷ ከቆይታ በኋላ ልጁ ሰውየው እዛ ሀገር ሌላ ምስት እንዳለው ተሰማና የፍቺ ጥያቄ ታቀርብለታለች ሰውየው ደሞ ለማፍታት ፍቃደኛ አይደለም አልፈታሽም እንደዚሁ አብረን እንኖራለን የሚል ጥያቄ የሚል መልስ ይሰጣታል በዚች ልጅቷ ደሞ በዚህ ሐሳብ ስላልታስማማች እንዲፈታት ደጋግማ ትጠይቃለች እሱ ፍቃደኛ አይደለም በመጨረሻ ላይ ልጅቷ ተወስነና በፈለገችው መንገድ ሌላ መንገድ አድርጋ የሱን ንካ እንደምታስወርድና ከዚህ በኋላ ከሱ ጋር መኖር እንደማትፈልግ ትነግረዋለች እጅግ በጣም የሚገርም ነገር ነው ሰውየው በዚህ ጉዳይ እናደድና ሌሎች ሰዎችን በገንዘብ ገዝቶ ገንዘብ ከፍሏቸው ልጅቷን እንዲደፍሯትና ለሌላ ነገር እንዲዳርጓት ሰውየው ለሌሎች ጎረምሶች ገንዘብ ከፍሎ አንድ ሴት ልጅ ለአምስት እንግዲህ አስቡት አንድን ሴት ለአምስት መድፈር ማለት እንግዲህ ምን ያህል እንደሚከብድ እናንተ ታውቃላችሁ እዚች አገራችን ላይ በኢትዮጵያ ውስጥ ብዙ ጊዜ አብዛኛው ጊዜ እንደዚህ አይነት ወንጀሎች እየተደጋገሙ ይሰራሉ ለምንድነው እነኚህ ነገሮች እንደዚህ አይነት ነገር የሚሰሩ ሰዎች ለህግ የሚያቀርቡትና ህግ ተገቢውን ቅጣት የማይሰጣቸው ለሌላው እኮ መማሪያ ይሆናል ብዙ ጊዜ ኢትዮጵያ ውስጥ ህፃናቶች ይደፈራሉ መደፈር ብቻ አይደለም በአሰቃቂ ሁኔታ ይገደላሉ አልፎም ብዙ ነገሮች ይደረጋል እስቲ ይሄን ቪዲዮ አዳምጡትና የራሳችሁን ሐሳብ ተሰጣላችሁ እስቲ ቪዲዮውን ደሞ ላይክ አድርጉ ሼርም አድርጉ በእነዚህ አይነት ጉዳዮች ላይ አንዳንድ ጊዜ የመጣው ሐሳቤን እሰጣለሁ ቪዲዮዎችን አመጣላችኋለሁ ኦልሞስት አንድ አመት አካባቢ እኔ ዩቲዩብ ላይ ሰርቼ መስራት አቁሜያለሁ ስለዚህ ቻናሉ ሞቷል ማለት ነው በጥቅሉ እንግዲህ እንደምታዩት አንዲት ሴት ልጅ በዚህ ሁሉ ጎረምሶች ስትደፈር እየታየ ነው ምናልባት ሊቀጣኝ ይችላል ይሄ ዩቲዩብ ላይ እንትን ስለማይባል ማለት ነው ያም ሆኖ ይህ እንደዚህ አይነት ኡነታዎችን ስናይ እኔ በበኩሌ ሳይ አይቼ ዝም አልልም ሌላው የቀረው ሰው መማር መቻል አለበት ይሄ ሰውዬ መጀመሪያ መናገር መቻል አለበት ለዚች ለሚያገባት ሴት ያለውን ችግር እንደዚህ ነው እኔ ሌላ ትዳር አለኝ እዚህ ሀገር ላይ ደግሞ ሌላ ትዳር ያስፈልገኛል ብሎ ቢነግራትና ብትስማማ ኦኬ እሷ ባትስማማ ሌላ ሊያገኝ ይችላል እሷ አልተስማማችም ማለት ሌላው አትስማማ ማለት አይደለም ቢሆንም እንኳን እሷ ነገሩን አውቃ አልፈልግም ካለችው እንደዚህ አይነት መጥፎ ድርጊት ባያስደርግባት ምክንያቱም ቢያንስ ለተወሰነ ጊዜ ለተወሰነ ቀናቶችም ቢሆን አብረው አሳልፏል ሰው አብሮ በልቶ አብሮ ጠጥቶ ከዛም አልፎ ተልፎ አምሶላ ተጋፎ ለዚህ ደረጃ መበቃቃቱ ለኔ ተገቢ መስሎ አይታየኝም እንግዲህ ሁላችንም አስተሳሰባችን የተለየ ነው እኔ እንደማስበው ሌላው ሊያስብ ይችላል ሌላው እንደሚያስበው እኔ ላላስብ ይችላልው ያም ሆነ እንደዚህ አይነት ድርጊቶች በአገራችን ውስጥ እየተደጋገሙ እየታዩ ነው ብዙ ጊዜ እየታዩ ነው ይሄ ደግሞ ሊቆም ይገባል በቃ መንግስት እንደዚህ አይነት ነገሮች ላይ
ታርጌት አድርጎ እንደዚህ አይነት ወንጀልን የሚሰሩትን ሰዎች ለህግ ማቅረብ ብቻ አይደለም ተገቢ ቅጣት ሰጥቶ ማሳወቅ ሌላው ከዛ እንዲማር ህፃናቶች የተጎዱ ነው አብዛኛው ጊዜ በአገራችን ላይ መደፈር ብቻ አይደለም እንዳልኩት እየተገደሉም ነው ብዙ ህፃናቶች ማለት ነው እና ለአንድ ሳምንት ለሁለት ሳምንት ይጮሃል በሚዲያም በምንም ይጮሃል በፍርድ ቤትና በፖሊስ አካባቢ ሰዎች ሲሄዱ ሌላ ማስፈራሪያና ሌላ ነገር ነው እየተደረገ ያለው ይባላል እሱን እንግዲህ እውነታውን ደርሶባቸው ያዩት ሰዎች ያውቁታል ግን የፍርዱ ጉዳይ ላይ ሁላችንም ያያየን ነው ብዙም ወንጀል የሰሩ ሰዎች ለፍርድ እየቀረቡ አይደለም ለፍርድ እንኳን ቢቀርቡ 3 አመት 4 አመት ይታሰሩና ወዲያው ይፈታሉ ይሄ ደግሞ ተገቢ አይደለም አንድ ነፍስን ያጠፋ ሰው ነፍሱ እንኳን ባይጠፋ እድሜ ልክ መታሰር መቻል አለበት ቢያንስ 20-30 አመት መታሰር መቻል አለበት 3 አመትና 4 አመት ታስሮ ገንዘብ ከፍሎ መውጣት ይሄ ትክክል መስሎ አይታየኝም ሁላችንም ጥንቃቄ ማድረግ አለብን በተለይ ሌላ ዓለም ላይ የምንኖር ሰዎች ህፃናቶች አገር ትታችሁ ወጣችሁ ሴቶች አባቶች ለህፃናቶቻችሁ ጥሩ ጥንቃቄ ጥበቃ ማድረግ መቻል አለባችሁ ህፃን የ3 አመት የ4 አመት የ5 አመት ህፃን ነች አሁን ዘንድሮ በዚህ ጊዜ የተደፈረች ያለችው የሰው ልጅ ወደ አውሬነት ተቀይሯል ለሰው ልጅ ምንም ግድ አይሰጠውም ለሰው ልጅ ምንም ነገር አይጨነቅም እቤት ውስጥ አገራችሁ ጥላችሁ ለመጣችሁ ህፃናቶች ለ3 አመት 4 አመት ህፃን አገር ላይ ያላችሁ ሰዎች እጅግ በጣም ጥንቃቄ ማድረግ መቻል አለባችሁ ልጆች በጎረቤት ነው የተደፈሩ ያሉት አገር ቤት ውስጥ ባሉት ዘመድ ባስጠጋው ሰው ነው የተደፈሩ ያሉትና ከፍተኛ ጥንቃቄ ማድረግ መቻል አለብኝ ለማለት ነው እንግዲህ ከዚህ ቪዲዮ የሆነ ነገር ትማራላችሁ ብዬ አስባለሁ በሌላ ጊዜ በሌላ ቪዲዮ ተመልሼ መጣለሁ መልካሙን ሁሉ እመኛለሁ ቻው